ነገሩ የሚጀምረው በጸጥታ ነው። መጀመሪያ ላይ ማንም አያስተውለውም። ገና የ7 ዓመት ልጅ ሆነ የደፈረሰውን የወላጅህን አይን ትመለከታለህ። ምናልባት ሱስ ሊሆን ይችላል፣ ምናልባት ቁጣ፣ አለያም ፍቅር ወይም ትኩረት መስጠት የማይችል የተሰበረ ልብ ያመጣው ባዶነት። በዛ ቅጽበት ምንም አይነት ቃል ሳይነገርህ በልጅነት አእምሮ ውስጥ አንድ ግዴታ ይጸነሳል። እኔ ሁሉንም ነገር በአንድ ላይ ጠብቄ ካልያዝኩኝ ሌላ ማንም ሰው አይዘውም። ይህ እንግዲህ አንድ ሕፃን ልጅ ከዓለም የሚጠፋበት መንገድ ነው፣ በአካል ሳይሆን በአእምሮ። ይህንን የመረጡ ሕፃናት ብዙ ጊዜ ፈገግ ይላሉ፣ ማልቀስ ያቆማሉ። ከመናገራቸው በፊት በክፍል ውስጥ ያለውን የሰዎችን ስሜት ቀድሞ ማንበብ ይለምዳሉ። በዚህም የአጠቃላይ የቤተሰቡን ስሜት አብራጅ፣ የቤቱ ኩራዝ ይሆናሉ። አእምሯቸው ገና ሳይዘጋጅ በጣም ቀድሞ የልጅ አዋቂ ይሆናሉ። ዓለምን በዚህ ባህሪያቸው ያሞግሳቸዋል። እንዴት ያለ ጎበዝ ነህ! ጎሽ፣ ኃላፊነት ታውቃለህ! በጣም ጠንካራ ልጅ ነህ ይባላል። ነገር ግን ማንም ቆም ብሎ ይህንን ጥያቄ አይጠይቅም። ይህ የሆነው በምን ዋጋ ነው? ይህ በጣም ቀድሞ ላደጉ ሰዎች ብቻ የሚሰማ የማይታይ ጥልቅ ሐዘን ነው። ዛሬ ወደዛ ሕፃን አእምሮ በጥልቀት እንሄዳለን። ምክንያቱም ጉዳቱ በዕድሜ ብዛት አይጠፋም፣ ይልቁንም ማንነትህን ይቀርጸዋል። ወደ ፍቅር ግንኙነቶች፣ ወደ ሥራ እና ስለ ራስህ ዋጋ ወደምትሰጠው ወደ ክብር ሳይቀር አብሮ ይከተልሃል። እናም በልጅነትህ ምን እንደተፈጠረ በደንብ ካልተረዳ በአዋቂነት ሕይወትህ በሙሉ ያን ያዳኑውን አሁን ግን ቀስ በቀስ እየገደሉ ያሉትን የህልውና መጠበቂያ ልማዶች ደጋግመህ ስትተገብር ትኖራለህ። በአንድ ጥልቅ እውነት እንጀምር። ሕፃናት ከወላጆቻቸው የስሜት ድጋፍ ማግኘት ሲገባቸው፣ በተቃራኒው እነሱ ለአዋቂዎች የስሜት ደጋፊ እንዲሆኑ ይገደዳሉ። የሳይኮሎጂ ባለሙያዎች ይህንን ፓረንቲፊኬሽን ይሉታል። ልጅን ወላጅ የማድረግ ሳይኮሎጂ ማለት ነው። ይህ ማለት ሕፃኑ የቤቱ ተንከባካቢ፣ አስታራቂ፣ አማካሪና ጠባቂ የሚሆንበት አደገኛ ክስተት ነው። ይህ ሁኔታ ጤናማ ለመሆን ብቻ አይደለም፣ የአእምሮን አወቃቀር ሙሉ በሙሉ ይቀይረዋል። አንድ ሕፃን ልጅ ሁልጊዜ የሰዎችን ስሜት የማስተካከል ኃላፊነት ሲጫንበት በውስጡ ሃይፐር ቪጂላንስ ይፈጠራል። ይህ ማለት ከልክ ያለፈ ጥንቃቄና ስጋት ማለት ነው። ሁልጊዜም አደጋ ፍለጋ ዙሪያን ትቃኛለህ። በሰዎች መካከል በከፍተኛ ፍርሃት ትራመዳለህ። ፍቅር ማለት የጥቅም ልውውጥ መሆኑን ትማራለህ። እኔ ሰላም ከሰጧቸው ምናልባት እነሱ ደህንነት ይሰጡኝ ይሆናል ብለህ ታስባለህ። ያንተ ፍላጎት አደገኛ፣ የእነሱ ፍላጎት ግን እጅግ አስቸኳይ መሆኑን አምነህ ትቀበላለህ። ስለዚህ ትጠፋለህ። ስሜትህን ሙሉ በሙሉ ትደብቀዋለህ። በአንተ ቦታ ስራዎችን በአግባቡ የሚያከናውን እንግዳ ማንነት ይተካል። መልካሙ ልጅ፣ ዝምተኛው ስኬታማ፣ የጓደኞቹ አማካሪ፣ መቼም ቢሆን ምንም ነገር የማይጠይቀው ያ ጨዋ ልጅ ትሆናለህ። ይህንን አዲስ ማንነትህን በጣም አሳማኝ በሆነ መንገድ ስለምትለብሰው የሐሰት ጭንብል መሆኑን ራስህ እንኳን ትረሳዋለህ። ነገር ግን ቆም ብለህ ስታየው ውስጥህን የሚቆረቁርህ ህመም አለ። ምክንያቱም ያ የከበርከው የልጅነት ማንነት አልሞተም። እዚያው ውስጥ ሆኖ በጸጥታ ይጮኻል፣ ለምን ማንም አልጠየቀኝም እያለ። ታዲያ ዕድሜ እየጨመረ ሲመጣ ምልክቶቹ ይበልጥ ውስብስብ እየሆኑ ይመጣሉ። ከልክ ያለፈ ነፃነት ፈላጊ ትሆናለህ። የሰዎችን እርዳታ በጭራሽ አትቀበልም። ሰዎችን ካንተ ታርቃለህ። በፍቅር ግንኙነት ውስጥ መቼም ቢሆን ሙሉ በሙሉ የደህንነት ስሜት አይሰማህም። በጣም ትፈዛለህ። ደስ የሚሉ የደስታ ወቅቶች እንኳን ላንተ የጭንቅ ጊዜያት ናቸው። ምክንያቱም ደስታ ላንተ አዲስ፣ የማይገባ ወይም ደግሞ አደገኛ መስሎ ስለሚታይህ ነው። ማረፍ አትፈልግም። ዘና ለማለት በጣም ትቸገራለህ። ምክንያቱም ስራ መስራትና ፍሬ ማፍራት ብቻ ነው ላንተ የራስህን ዋጋ የምታረጋግጥበት ብቸኛው መንገድ። ከሁሉ የከፋው ደግሞ አሁንም ድረስ ከዚያ የህልውና ትግል ጋር መጣበቅህን አለማወቅህ ነው። ምክንያቱም በልጅነት የተመሰቃቀለ ህይወት ከተለመደ የነርቭ ስርዓትህ ያንን ሁከት እንደ መደበኛ የህይወት መሰረት አድርጎ ይቀበለዋል። ጸጥ ሲል የሆነ ነገር የተበላሸ ይመስልሃል። ሰላም ሲኖር ትጠራጠራለህ። ፍቅር ውሎ አድሮ የምትከፍለው ዕዳ ይመስልሃል። ህይወት በጊዜያቸው ልጅ እንዲሆኑ እድል ያልሰጠቻቸው ሰዎች የሳይኮሎጂ እውነት ይህ ነው። የሚያሳዝነው ዓለምን የምትረዳበት መንገድ የሚለወጥ መሆኑ ነው። ከዛም አልፎ ስለ ራስ ያለህን አመለካከት ሳይቀር ይለውጠዋል። ሕፃናት በወላጆቻቸው ለመወደድ ሲሉ ማንኛውንም ነገር ያደርጋሉ። ራሳቸውን አሳልፈው እስከ መስጠት ድረስ ይጓዛሉ። ይህም ምርጫ በጭራሽ በንቃት የሚደረግ አይደለም። የባዮሎጂያዊ ወይም ተፈጥሯዊ ግዴታ ነው። ደህንነት በሌለበት ቤት ውስጥ ሕፃኑ ተቀባይነትን ለማግኘት ሲል የራሱን እውነተኛ ማንነት መስዋዕት ያደርጋል። ይህ ደካማነት አይደለም፣ ይህ ብልህነት ነው።
ይህ የተፈጥሮ በሕይወት የመኖር ደመነፍሳዊ እርምጃ ነው። ነገር ግን በውስጣችን ትኩረት ያጣው የልጅነት ማንነት ገመዱን እየሳበ ይዘውረናል። ፍቅር ለመግዛት ከልክ በላይ ስኬታማ ለመሆን እንሮጣለን። ላለመጣል ስንል ዝምታን እንመርጣለን። ስለ ሁሉም ሰው እንጨነቃለን፣ እንንከባከባለን። ነገር ግን በውስጣችን እስኪ አንተስ ደህና ነህ ብሎ አንድ ሰው እንዲጠይቀን በሚስጥር እንመኛለን። ያ የምኞት ህልም ማለት አንተ እንደምታሳየው ጠንካራ እንዳልሆንክ አንድ ሰው ልብ ብሎ እንዲያይና በመጨረሻም ተደግፈ እንድታለቅስ የምትፈልገው ፍላጎት ገና በሕፃንነቱ እንደ ሕፃን መሆን ያልቻለው ያ የውስጥህ ያልተኖረው ልጅነት ነው። ታዲያ ለመፈወስ የመጀመሪያው እርምጃ ችግሩን ማስተካከል ሳይሆን እውነታውን መቀበልና ማመን ነው። የተፈጠረውን ነገር በእውነት አምነህ ያልተቀበልክ ድረስ ራስህን እያታለልክ ነገሩ ያን ያህል አስከፊ አልነበረም፣ ሌሎቹ ከዚህ የከፋ ህይወት አልፈዋል፣ እኔ እኮ አሁን ደህና ነኝ እያልክ ትኖራለህ። ነገር ግን ደህና ነኝ የሚለው ራሱ ሌላ ጭንብል ነው። ያ ሕፃን ሲያድግ በጸጥታ ክፍል ውስጥ እንኳን መቼም ቢሆን የደህንነት ስሜት የማይሰማው ተቅበዝባዥ ይሆናል። እናም ፍቅርን መቀበል የማይችሉ ሰጪዎች ብቻ ይሆናሉ። ስላለቀሱ ይቅርታን ይጠይቃሉ፣ ሰው ሲያመሰግናቸው ይደነግጣሉ እና ልፋትን ከስጌት ጋር ያደባልቃሉ። የልጅነት ህይወትህ ገር ከመሆን ይልቅ ጠንካራ እንድትሆን፣ ታማኝ ከመሆን ይልቅ ዝም እንድትልና የራስህን ስብራት ችላ ብለህ የሌሎቹን ህይወት እንድታስተካክል ካሰለጠነ ሁልጊዜም ትንፋሽህን አፍነህ ትጮኻለህ። ከሌሎች ፈቃድ የምትጠብቅበትን ህይወት ትወርሳለህ። አሳዛኝ እውነት ደግሞ ይህ ነው። አንተ የቀበርከውን ያንን ሕፃን ልጅ መጥቶ የሚያድነው ማንም የለም። ወደ ኋላ ተመልሰህ የእሱን እጅ መያዝ ያለብህ ዋናው ሰው አንተ ነህ። ማንም ሰው ያልተናገረውን ቃል ለእሱ መናገር ያለብህ አንተ ብቻ ነህ። ያንተ ጥፋት አልነበረም፣ አንተ እኮ ገና ልጅ ነበርክ፣ አሁን ማረፍ ትችላለህ ብለህ መንገር ያለብህ አንተ ነህ። ይህ እንግዲህ የጥላ ወይም ሻዶው ወርክ መጀመሪያ ነው። ይህ ማለት ወደ ተረሱትና ወደ ተጣሉት የማንነት ክፍሎች ዞረ አሁን አያለሁ፣ አሁን እሰማለሁ፣ ከእንግዲህም ጥዬ አልሄድም ማለት ነው። ይህ በጣም ከባድ ሂደት ነው። ምክንያቱም በዚያን ጊዜ ልታለቅሰው ያልቻልከውን ያንን የቆየ ሐዘን ዛሬ እንድታለቅሰው ይጠይቃል። አንተን ሊጠብቁህ የሚገቡ ሰዎችን ስትጠብቅ ያጣኸውን ያንን የልጅነት ንጽህናን እንዳታዝንበት ከቁጣ ከሐዘኑ ጋር አብረ እንድትቀመጥ ይጠይቃል። ነገር ግን ያ ሐዘን አንተ እየተፈወስክ መሆንን የሚያሳይ ትልቅ ማስረጃ ነው። በአንድ ወቅት በረዶ ሆኖ የቆመ ስሜትህ ዛሬ በመጨረሻ መቅለጥ ይጀምራል። በአዋቂነት ሕይወትህ እነዚህ የህልውና መከላከያ ልማዶችህ ቀስ በቀስ እንዲህ ይገለጣሉ። በማንኛውም ጓደኝነት ውስጥ ሁልጊዜ አንተ የስነ ልቦና አማካሪ ትሆናለህ። ነገር ግን ማንም ሰው ያንተን እውነተኛ ስብራት እንዲያይልህ አትፈቅድም። ለብቻ መቆምና በራስ መተማመንህ በሰዎች ዘንድ ይደነቃል። እውነታው ግን ለሰዎች ሸክም ላለመሆን ከልክ በላይ መፍራት ነው። በግንኙነቶች ውስጥ ካለህ አቅም በላይ ትሰራለህ። ሁልጊዜ ነገሮችን ታስተካክላለህ፣ ትመራለህ እና ከልክ በላይ ታስረዳለህ። ከዚያም በውስጥህ ለምን ቅሬታና ምሬት እንደሚሰማ ሀፍረትም እንደሚሰማ ትደነቃለህ። ስለዚህ ወሰን ለማበጀት ትቸገራለህ። ምክንያቱም ለሰዎች አይሆንም ወይም አልፈልግም ማለት ልክ እንደ ክህደት ስለሚሰማ ነው። እነዚህ የአንተ የስብዕና መገለጫዎች አይደሉም፣ የችግር መከላከያ ስልቶችህ እንጂ። የተማርካቸው ልምዶች ስለሆኑ መልሰህ ልትተዋቸው ትችላለህ። ነገር ግን ሊሆን የሚችለው ያንን የውሸት ጥንካሬውን ማምለክ አቁመህ ቁስሎችህን ማክበር ስትጀምር ብቻ ነው። ልታደርገው የምትችለው ትልቁና ኃይለኛው ነገር ያንን የውስጥህን ሕፃን እንዲህ ብለህ መጠየቅ ነው። በዚያ ጊዜ ያላገኘኸው አሁን ግን በአስቸኳይ የምትፈልገው ነገር ምንድን ነው? ምናልባት የሚከተሉትን መልሶች ትሰማ ይሆናል። የሆነው ነገር ሁሉ ያለ ጥፋት እንዳልሆነ የሚነግረኝ ሰው ፈልግ ነበር። እንዴት እንደሆንኩ የሚጠይቀኝ ሰው ፈልግ ነበር። ያለ ፍርሃት መጫወት፣ ማውራትና መሳቅ ፈልግ ነበር። ቀስ በቀስ እነዚህን ነገሮች ለራስ መስጠት ትጀምራለህ። ያለፈውን ታሪክህን ለመቀየር ሳይሆን ታሪኩን ዛሬ ደግመህ እንዳትኖረው ለመግታት። በፍቅር አጋሮች ውስጥ ወላጅ መፈለግህን የምታቆመው በዚህ መንገድ ነው። የውስጥህን ስጋትና ጭንቀት ልክ እንደ እውነተኛ ውስጣዊ ግንዛቤ አድርገህ መሳሳትህን የምታቆመው በዚህ መንገድ ነው። ታዋቂው የሳይኮሎጂ ሊቅ ካርል ዩንግ በአንድ ወቅት እንደተናገረው ያለ ስቃይና ህመም ወደ እውነተኛ ንቃተ ህሊና መድረስ አይቻልም። ሰዎች የራሳቸውን ነፍስ ከመጋፈጥ ለመሸሽ ሲሉ የፈለገውን ያህል የማይረባ ነገር ለማድረግ ፈቃደኞች ናቸው። ሻዶው ወርክ ሁሉንም ነገር እንድንጋፈጥ ያስገድደናል። ትኩረት ያጣውን፣ ያፈረውን፣ የፈራውንና የተቆጣውን ማንነታችንን። መፈወስ ማለት
ፍጹም አዲስ ሰው መሆን ማለት አይደለም። ይልቁንም ዓለም እንዲሁን ብላ ሳታስገድድ በፊት መጀመሪያ ማን እንደነበርክ ራስህን መልሰ ማስታወስ ማለት ነው። በጣም ቀድመ አድገህ ከሆነ ይህንን እወቅ። ያንተ ቀድሞ መብሰል መቼም ቢሆን ችግር አልነበረም። ችግሩ በዚያን ጊዜ ምንም አይነት ምርጫ የመከልከል ጉዳይ ነበር። አሁን ግን ምርጫው አለ። ገርነትን መምረጥ ትችላለህ። ማረፍን መምረጥ ትችላለህ። የሌሎችን ስሜት መቆጣጠርህን አቁመህ ለራስህ ስሜት እውቅና መስጠት ትችላለህ። ነገር ግን ይህ ነገር በአንድ ጀንበር አይቀየርም። ልክ እንደገና ሕፃን የሆንክ የሚመስልህ ቀናት ይኖራሉ። እሱ ደግሞ በጣም መልካም ነው። ዋናው ቁም ነገርም እሱ ነው። ያ ሕፃን ወደ ቤቱ እንዲመለስ ፍቀድለት፣ እንዲያለቅስ፣ እንዲጫወትና በመጨረሻም በሰዎች ዘንድ እንዲታይ ፍቀድለት። አንተ የተሰበርክ ሰው አይደለህም። አንተ ሙሉ እየሆንክ ያለ ድንቅ ሰው ነህ። በታሪክ ለመጀመሪያ ጊዜ አሁን በትክክለኛው መንገድ እያደግክ ነው። በጫና ወይም በፍርሃት ሳይሆን በእውነት ውስጥ። የልጅነት ጊዜ አልነበረም ይሆናል፣ ነገር ግን አሁንም ድረስ የሚጠብቅህ ትልቅ የወደፊት ጊዜ አለ። በዚህኛው ጊዜ ግን ታሪኩን በራስህ እጅ ለመጻፍ ሙሉ ነፃነት አለ። መልካም ዕድል። ቻው።